ሰላም ሀቢኔ ሲቪል ኢንጂነር እና ኢንተሪየር ዲዛይነር። ይሄ ኮንዶሚኒየም ነው። ያስባሉ ስራዎቻችን ዛሬ ያስጎበኛቸዋለሁ። አንዱ ሳይታችን አያት 49፣ አንዱ ደግሞ ቦሌ በሻሌ ነው የሚገኙት። ሁለቱም ጋር ሄጄ አሳያቸዋለሁ። አብረን እንሂድ። መንገድ ጀምረናል። መጀመሪያ የ49 ሳይት ነው የምናየው። ለቢሮአችን ቅርብ እሱ ስለሆነ ብዙ ጊዜ ኮንዶሚኒየም ሲባል ሰው ዳውንግሬድ ያደርጋል ወይ ደግሞ በደንብ መሰራት የሚችል አይመስለውም። ግን ኢንቨስት ከተደረገበት ከቦታው ጋር የሚመጣጠን ዲዛይን ከተሰራ እና ደግሞ ቆንጆ የሆነ ፊኒሺንግ ማቴሪያሎችን ከተመረጡ ማማር ይችላል። ቆንጆ የሆነ ፊኒሺንግ ማቴሪያል ስል ውድ ይሆን ማለት አይደለም። ያው ዱሬቢሊቲ መኖር አለበት፣ ኳሊቲ መኖር አለበት። በተመጣጣኝ ዋጋ እንደ ክላይንታችን አቅም ቆንጆ አድርገን የተለያዩ ሰርተናል። እስኪ ሁለቱንም የተለያየ ፍሎር ፊኒሽ የተጠቀምንባቸው ስለሆነ አሳያችኋለሁ። ምርጫችሁን የትኛው እንደሆነም ትነግሩኛላችሁ። ስለዚህ አሁን ኦልሞስት እየደረስን ነው። 8ኛ ፎቅ ነው አንደኛው ሳይት፣ የበሻሌው ደግሞ 6ኛ ፎቅ ነው። እንግዲህ አብራችሁን ደረጃውን ውጡ፣ ተከተሉኝ። ደርሰናል። መጀመሪያ ግን ጫማዬን እቀይራለሁ። ከቢሮ ስለሆነ የመጣሁት ሂል ጫማ ነው ያደረኩት። ለሳይት አይመችም። እሺ አያት 49 ሳይታችን ደርሰናል። ባለ 3 መኝታ 112 ካሬ ነው። እንዴት ቆንጆ አድርገን እንደሰራ ነው ላሳያችሁ። በሩንም እንደምታዩት የቪክቶር በር ነው የተጠቀምነው። ከለሩም ቆንጆ ነው። አያምርም? ታዩት በጣም ቆንጆ ነው የተጠቀምናቸው ከለሮች። ከኪችን ልጀምር። እዚች ጋር አንድ 60 ሳንቲ የምትሆን አስፍተናታል። ለምጣድም እንድትሆነን ለፍሪጅም ለምጣድም ማድረግ ትችላላችሁ። እችን ትመስላለች። ይሄንን የምታዩት ባክስ ፍላሻችን እንግዲህ ከኢኮኖሚ አንፃር ሙሉ ሴራሚክ ከምናደርገው ይሄንን ብቻ ነው የተጠቀምነው። እዚህ ጋር 60 በሜትር ከ20 ሴራሚክ ነው የተጠቀምነው። የግድ 30 በ60 የሆነ ሴራሚክ መጠቀም አይጠበቅባችሁም። ለባክስ ፍላሽ እንደዚህ ማድረግ ትችላላችሁ። ላይቲንጉም እንደምታዩት ቆንጆ ነው። ላይቱም ቆንጆ ነው። በሩም እንደምታዩት። ወደ ሳሎናችን ስንመጣ ደግሞ በላይቱ ስፔሱን ዲፋይን አድርገናል። ሳሎን እና ዳይኒንግ
ይሄኛው የሳሎን ኤሪያችን ነው የሚሆነው። መጀመሪያ ዲዛይኑ እንዴት እንደሰራ ነው አታች እናደርግላችኋለን። እዚህ ጋር ደግሞ ቆንጆ ቲቪ ስታንድ ይኖረናል። ዳይኒንግ ኤሪያችን እዚህ ጋር ነው። እዛች አካባቢ ቆንጆ ቡክ ሼልፍ ይኖረናል። ይሄንን ግድግዳ ትንሽ ወደፊት ቀጥለነዋል። መጀመሪያ አካባቢ እዚህ ቪዲዮ ላይ እንደምታዩት ነበረ፣ አጭር ግድግዳ ነበር። እንደምታዩት የተጠቀምነው ሴራሚክ ምንም ፓተርን ያልበዛበት የማይረብሽ ቆንጆ ሴራሚክ የተጠቀምነው የኢንዲያ ሴራሚክ ነው። ይሄኛው ከፈለጋችሁ የሀገር ውስጥ መጠቀም ትችላላችሁ፣ ኤስቲፒሲ ማድረግ ትችላላችሁ፣ ፐርኬ ማድረግ ትችላላችሁ፣ የእናንተ ምርጫ ነው። ወደ ማስተር ቤድሩም እንግባ። ማስተር ቤድሩማችን ይሄንን ይመስላል። እዚህ ጋር ከበፊቱ ወደዚህ 1.70 ሳንቲ አስፍተነዋል። እዚህ አካባቢ ነበር የመጀመሪያው። እዚህ ጋር እንደምታዩት ጠበብ ያለ ነበር። ስለዚህ ለቁም ሳጥን የሚሆነን ቦታ ፍለጋ ወደፊት ፑሽ አድርገነዋል። እናደርግ እዚች ጋር ያለችው የልጆች መኝታ በራችንን ይዘጋብን ነበረ። ቶይሌታችን ደግሞ በር ዘግቶ ነበር። ምንድን ያደረግነው የዚህኛው በር መጀመሪያ እዚህ ጋር ቪዲዮ ላይ እንደምታዩት ወደ ጎን ነበር፣ ከዚህኛው ትይዩ ከሁለተኛው መኝታ ትይዩ ነበር። ስለዚህ አሁን ግን ይሄንን ስናሰፋው እችን በተወሰነ መልኩ ትንሽ በሯን ሽፍት አድርገናታል። ስፔሱ ግን አልቀነሰም፣ ባለበት ነው ያለው። ይሄ የልጆች መኝታ መሆን ይችላል። አነስ ያለ ቁም ሳጥን ደግሞ እዚህ ጋር ይገባል። በቂ ቆንጆ ናት። እዚህ ጋር የተጠቀምነው ብሉ ላይ ተጠቅመናል። ያው ወንድ ልጅ ህፃን ልጅ ስለሆነ እዚህ የሚሆነው። እችኛዋን ወደዚህ ስንመጣ ማስተር ቤድሩማን ለማስፋት ኮመናችን በጣም ጠባብናለች። ግን ምንድን ነው ያደረግነው? ስቲል ፋንክሽናል ነው። ይኸው ሻወራችን እዚህ ጋር አለ። ደብሊሲያችን አነስ ያለ የአኳ ቶይሌት ነው የተጠቀምነው፣ አነስ ያለ ስለሆነ። ሃንድ ዋሻችን ውስጥ ማድረግ አንችልም፣ ቦታው ጠባብ ስለሆነ። ስለዚህ ላውንደሪ እና ሃንድ ዋሽ ደግሞ እዚህ ጋር ነው የተጠቀምነው። ለዚህ ነው ይሄ ባክ ስፕላሹን ሴራሚክ የተጠቀምነው ማለት ነው። ሁለተኛ መኝታ ከማስተር ቤድሩም ሰፋ ያለች፣ ከማስተር ቤድሩም ቀጥላ ሰፋ ያለችው ደግሞ ላሳያችሁ። ሁለተኛ መኝታ ደግሞ ናት። እዚህ ጋር ደግሞ ሴት ልጆች ናቸው የሚተኙበት። እነሱን የሚገልጽ እዚህ ጋር ፒንክ ላይ ተጠቅመንላቸዋል። ምክንያቱም ግድግዳ ላይ ሌላ ከለር መጠቀም ክላይንታችን አልፈለገም። እኛም ሲምፕል የሆነ ከለር ነው የፈለግነው። በደንብ የሚታያችሁ ከሆነ ግድግዳችን ላይ ይሄ ነጭ ቀለም ሳይሆን ታይምለስ የሚባል ኮድ የጀቱን ቀለም ነው የተጠቀምነው። ፒውር ነጭ ማትፈልጉ ከሆነ እንደነዚህ ኦፍ ዋይት የሆኑ የነጭ ሼዶች የሆኑ ከለሮችን መጠቀም ትችላላችሁ። በጣም ያምራል። ሴራሚኩ ከለሩ ቤቱን የበለጠ ሰፊ አድርጎታል ማለት ነው። ሌላኛው ማስተር ቤድሩም ላይ ክሬት ያደረግነው ላሳያችሁ። ይሄኛው ባልከኒ ነው። ይሄንን ባልከኒ ግን እዚህ ጋር እንደዚህ ሰርተንለት ክላድ አድርገነው የጸሎት ክፍል ነው የምናደርጋት ማለት ነው። እዚህ ጋር የሚሰሩ ነገሮች ይኖራሉ። የጸሎት ክፍላችን ትሆናለች። እዚህ ጋር ብዙ ማንሸፍነው፣ ምክንያቱም ከዚህ ወደ ማስተር ቤድሩማችን ናቹራል ላይት የሚገባበት ስለሆነ ማለት ነው። ማስተር ባዝሩማችን ደግሞ ላሳያችሁ። ይሄኛው ሰፊ ነው፣ ቆንጆ ነው አቀማመጡ። ሃንድ ዋሻችን እዚህ ጋር ይኖረናል። ደብሊሲያችን እዚህ ጋር አለ። ሻወራችን እዚህ ጋር አለ። ሻወር ቦክስ እዚህ ጋር እንሰራለን። እንደምታዩት ግድግዳ ላይም መሬት ላይም የተጠቀምናቸው ሴራሚኮች ሞኖቶኒክ የሆነ ብራይት ሲምፕል ናቸው። ይሄንን ቤታችንን ሲምፕል እና ሌክዠሪ ያስመስልልናል። ግዴታ እዚህ ጋር የምንጠቀማቸው ሴንተር ፒሶች እነሱ ባትጠቀሟቸው ሪከመንድ እናደርጋለን። ምክንያቱም ዝብርቅርቅ ያለ ስሜት እንዳይሰጥ። ይሄንን ይመስላል። እንደምታዩት የተጠቀምናቸው የፊኒሽንግ ማቴሪያሎች በጣም ሲምፕል የማይጮሁና ሞኖቶኒክ የምንላቸው ናቸው። እንግዲህ እዚህ ላይ ደግሞ የምንጠቀማቸው ፈርኒቸሮች ደግሞ ቤታችን ሙሉ ያደርገዋል። ቆንጆ አድርገን ዲዛይን አድርገናል። ተሰርተው ሲያልቁ ቦታቸው ሲይዙ ደግሞ ምን እንደሚመስል የምናሳያቸው ይሆናል። ኮንዶሚኒየም ባለ አንድም ባለ ሁለትም ባለ ሶስትም ኤኒ አፓርትመንት የሚሆን ያላችሁ በዚህ መልኩ ቆንጆ ተደርጎ መሰራትና ማማር ይችላል። ቤቶቻችሁን ከዲዛይን ሪኖቬሽን ፊኒሺንግ ማሰራት ለምትፈልጉ በምንጽፍላችሁ ስልክና ወይ ደግሞ በቲክቶክ አካውንታችን በዚህኛው እኛን ማግኘት ትችላላችሁ። ባለ 3 መኝታ 112 ካሬ ላይ ያረፈ በዚህ መልኩ ቆንጆ አድርገን ሰርተነዋል። አሁን ደግሞ የምንሄደው ወደ ቦሌ በሻሌ ባለ 2 መኝታ 74 ካሬ ላይ ያረፈ እሱም ቆንጆ አድርገን ሰርተነዋል። የተጠቀምነው ፍሎር ፊኒሽ የተለየ ነው። እሱን አሳያችኋለሁ። ወደዛ ደግሞ እንሂድ።